አንቺን ጭምር አላሳርፍም። በጣም ነው የምሳደው፣ ባለጌ ነኝና ለቴ ማሉ ናቸው። ስግጥ ፍምስ በቃ በግምጅዬ ስግጥ ፍምስ። እኔም ቀስቴም ካሜራማኑ ማናጀሯም ማለት ነው። በግምጅዬ ስግጥ ፍምስ ነን እናቴ፣ ድርድር የለም። እና አናደክኛል። ሲያም የአንቺ ራሱ አናደሽኛል። ስልኬ ብዥ ብሏል። በነገራችን ላይ ማለት ታያችሁ ምቀኛ ሽረኛ ካላችሁ ስክሪናችሁን እየጠረጋችሁ እዚህ ጋር ስክሪናችሁ ና ማናጀር በግምጃ የሚመጣብህ ነገር ካል ስግጥ ፍምስና በሷ ድርድር የለም። ስግጥ በዚህማ ታስጠላለህ። የኔ ድምቀት ንፍቅ አልከኝ እኮ እኔ እሷ እናቴ ትሙት እህቴዋ በዚህ ታስጠላለህ። በዚህ ነው የምታምረው። እዚህ ጋር ዘቅበል። እሺ ተናገር እና እንዴት ናችሁ? ስግጥ ፍምስ ነው አይደለም? ስግጥ ፍምስ የስ ስግጥ ፍምስ በማን በንግስቷ ስግጥ ፍምስ ይላል። ስግጥ ፍምስ በንግስቷ እናቴ ትሙት። ላችሁ አዳኞቹ ስግጥ ፍምስ በሉ እሺ። በማን ሲባል በግምጃዬ ለመጣ ስግጥ ፍምስ። ድርድር ንግግር ይል አውራቸው እያወሩ ነው። ሰላም በላቸው። እንዴት ናችሁ? ወይኔ ልብ ያለች ሲያም ማናጀሩ ቪዲዮውን ሁላችሁም እንትን አድርጉ። ሁላችሁም እሺ ሙሉ እዩት። ሁላችሁም ማለት ነው በደንብ እንዲህ ምን ያክል ጠዋት ወተን ምሳ እኔ ወላሂ ገና በላሁኝ። እራት አሁን 4 ሰዓት ከምናምን እራት ገና በላሁኝ። ምሳ ምናምን የለም አልበላንም። ስኳር ላይ ተቀመጥኩኝ እንደ አባሩ ከሆቴሉ። ስማ ሙብዬ እያለች ነው እህቴ ራመትዬ፣ ሙብዬ እያለች ነው። ብድር ለእሷ ነው መድረል። በነገራችን እኔ እያለሁ ከራመት ውጭ ካገባ እዚህ መሀል ባህር ዳር ጠዋት እዛ ጀልባው ላይ እንወጣልና ወደ አይቁ ነው ገፍትሬ የምከትህ። አንተ ዝም በል ልጁ ኮስተር ለእህቴ ድሬ ያለሁ ወይን ወንድም በቃ ድሬሻለሁ። ራመት ታገባታለህ። 3 አሉ እሱ አሉ ማለት። ስለዚህ ኮስትር ያለው ይሆናል። ስማ አገባም። ቆይ ካሜራማን ኮስትር ያለው ይሆናል አይሆንም? ስማ ኮስትር ያለው ይሆናል አይሆንም? በቃ ልዘግበት ነው ማለት። ለእቴ ድሬ ያለው እንካ እንደዚህ አዙርና እኔም ደግሞ አሳያቸው። ናፍቄያቸዋለሁ እኮ በጣም ፍሬ ያለ በነገራችን ላይ እሷ የኔ ቲሸርት ስለብስ ነው አይተን አደጃችሁት። የእሷን ቱታ አድርጌ መጣሁ። የራየዋ ባሌ ስለብሰትን አደጃችሁት። ናፋ ግን ቱታ አድርጌ የእሷ ቱታ ምን ትሆን? ይሄው ኮቷል። እሷ የለበሰች ኮቴ እኔ ደግሞ የእሷን ይሆናል። እስኪ አሁን አንተ ሶፊ ነው ሹፍ እዚህ ጋር ጨርሳችሁ እኔ እኮ ነኝ የሰጠሁት። የረዳሁት እኔ ነኝ። ሶስታቸውንም እኔ ነኝ የረዳኋቸው። እና ለምን ቲሸርቱ ለበሽ ለምትሉ የኔ ቲሸርት ግን እንዲያስቸምስላ ይናምዳሉ። እነማን ናቸው? አንዳንድ ሰገጥ አሉ ማለት ታው እንደሱ አትተዋቸው እና ምንም አትበል። ፊሊንግ ተው ገስትር እንዴት ነው? ቻው በቃ እና ታዲያ እኔ ንጉሳችን ቆይ ሰው ሊያዘጋብኝ ዳይቤን እነማን ናቸው? አንተ ላጁ እናቴ ተረፍ አትንካብኝ።
ወደ አንተ ወደ እኔ ዞርከው። ምን ላድርግላቸው? ግምጃ ትገባለች። ጨፍርላቸው። ግምጃ ገብታለች እኮ። ምን ሞዴሬተሮች ስራ ስሩ። ይህ ምን ስራ? ኧረ ሚዩት ምናምን የሚደረግ የለም። እኛ ቤት ሚዩት አይደረግም። እናቴ ቅዛኔ ነው የምለቀበት። እንደዚህ የለም። እዚህ ኮስተር ቤት እንደዚህ አይፈሩ ይመጣሉ። አይመጡም እኮ እኔ ቤት ከላይ ሆኖ ነው የሚያዩት። ሂድበት ምን አለው ትሪሊየ ቢትቦክስ ግባል። አሁን ሲኖ ገብታለች። ዝም በሉ አንዴ። ሲኖ ማለት እህታችን ናት። የግምጃ መካሪ አሳቢ ማርያምን ተቆርቋሪ ሲኖ ሞዴሬተር ሰጥቼሻለሁ እና ክርስቶስን ለእሷ ትልቅ ክብር አለን። ሲኖር ይታይ እንወድሻለን። መልእክትን አስተላልፍ። ክርስቶስን ከምር የኔ እናቴ ትሙት ሰፖርት የምታደርጉን ሁላችሁንም በጣም ነው የምንወዳችሁ። በጣም ነው የምንወዳችሁ። ሰፖርታችሁ ያው ለእናንተ ምናልባት ትንሽ መስሎ ሊታይ ይችላል፣ ለእኛ ግን በጣም ትልቅ ነገር ነው። ሰፖርታችሁ አሁንም ነገም ወደፊትም እንዳይለይን በጣም ነው የምንወዳችሁ። መቼም ማንረሳችሁ። የአሁኑ እህቴ በጣም በዚሁ ቀጥሉ። ልክ እንደ እህታችን ሁላችሁም ሰፖርት አድርጉ። ከዚህ በኋላ በጣም ቆንጆ ነገር ከኛ ታያላችሁ። ከኛ እንዴት ነበር የዛሬው ስራ? በነገራችን ላይ ጣና ሐይቅን ስንት ኪሎ ሜትር ነው ሄደን የሰራ ነው? ክርስቶስን ቪዲዮን የዩቱብ ቪዲዮን የሰራ ነው ደሴት ላይ ሄደን። እናቴ ትሙት ኢቢኤስ ላይ ከምታዩት ፊልም በላይ ለአንድ ቪዲዮ ቀኑ ሙሉ የትላንቱን ቪዲዮ ቀን ሙሉ የሰራ ነው። ኖርማል የዛሬው የመርከብ ስራዋ እንኳን በቀላሉ መርከብ ላይ ለመውጣት እስከ 30 ሺህ ብር ጨርሰናል። የመርከብ ስራዋ የጀልባ ስራዋ ደሴቷ ላይ ደርሶ ለመምጣት እኛ ጠብቀን አይደለም። ምላሹን ከእናንተ ነው የምንጠብቀው። ምን መሰላችሁ? ለምንወዳችሁ ለእናንተ የተጣራ ስራ እንጂ የተነፋረቀ ስራ ይዘን አንመጣም። ከዚህ በኋላ ደግሞ ነገሮች ይስተካከላሉ። ሲኖዬ በቆንጆ ሁኔታ ወደ እናንተ ምርጥ ስራዎችን ይዘን እንመጣለን። ወይ ብቁ ይህንን ክሩ ታያችሁት። ግምጃዬ እስኪ ቼክ አርጋት ግባና፣ እሺ ችግር ካለ ወዲያው ደውልልኝ። ሙባ ምንም እንዳታስቡ ፋሚሊ፣ ሁሉም ይህንን ክሩ እንዴት አያችሁት? ምን እናስተካክል? ቆይ ሲኖር ይታየ በእሷ የመጣ በአይኔ በብረቱ ነው እያለች እናቴ ትምችት ይበልሽ። እንደዚህ አይነት ፋሚሊ ነው የሚያስፈልገን። ምንም ነገር ኮስትርን የሚፈሩት አለ ስለሚጠሉት ነው። እናቴ እኛ እንፈራለን። ካሜራው ቢበላሽም ላሳያቸው። ዙር እንጂ ስልኬ አንተ ተችም ተበል እንትን በል አመዳችንን ጠረግ እናርግ። አንተ እነሱ እንዴ ባትሊ ነው እየተቀቡ የሚመጡት እኮ እኛ የሚሰርጉት። ምራቂ አይሻልም እንዴ? ኮስተር በል ወይዬ ቤዝዬ የኔ እህት አዩ ገብርኤልን እንዴት ደስ እንዳለኝ ለምን መሰላቸው? ላይቱን አብረው አዳኞቹ ጊዜው ቀኑ የእናንተ አልነበረም። አንተ ላይት ሲመጣ ተስተካከለ። ቀኑ የእናንተ አልነበረም፣ አመቱ ግን የእናንተ ነው። እናቴ ትሙት 2019 ነና 18 የእናንተ ነው። አብረው የእናንተ ነው። አሁን ከዚህ በኋላ ገብርኤልን የእናንተ አንተም በሃይማኖት እኔም በሃይማኖት ሄድበት። እናቴ መኖር እንችላለን። ምንም ነገር አይገድበንም። ማርያምን ሂዱበት። የእናንተ ናሞት ተደሰቱ። በፈለጋችሁት እንመጣለን። ጽግዬ እኔ እናት ቴንኪው። አረ ቤዝዬ አዮ በዩቲዩብ በቲክታክ ላይቭ በዩቱብ ስትሪመር ገና ንግስታችንን ቲክቶክ ላይ ነው ላይቭ የምታዩት። ዩቱብ ላይ ስትሪመር እናደርጋታለን። ዩቱብ ስትሪመር እናቴ ትሙት የማንመጣበት መንገድ የለም እኮ። ይህንን አሁን እኔ ምላሻችሁን መስማት እፈልጋለሁ። ይህንን ክሩ እንዴት አያችሁት? ምን እናስተካክል እስቲ? የሆነ መንገድ ካላችሁ ጠቁሙ። ማስተካከል ያለብን ነገር ካለ ነገሩ እናስተካክላለን። የምሬን ነው ምላችሁ። ድንገት ነው መንገድ የቀየስ ነው። ለእናንተ ቆንጆ ነገር ሲኖር ይታየ። ስራችሁ ደግሞ ያበደ ነው። ይመቻችሁ። ደስ እንዳለኝ ገና ከዚህ በላይ ታኮርናላችሁ። መብራንን እናኮራችኋለን። ማንም ማን በእሷ ለመጣ ይኸው ይወጣል። ሁለቱም እንደዛ ነን ሁላችንም። እና ምንድን ነው ለእሷ ስኬት ነው የምንለፋው የምንሰራው። ማርያምን የኔ ስኬት እሷ ከፍ ስትል እኔም አብሬ ከፍላለሁ። እሷ ከፍ ስትል እሱም አብሮ ከፍ ይላል። እሷ ከፍ ስትል ካሜራማኑ ውሃ ውስጥ እየገባ ጭቃ ውስጥ እየገባ እናቴ ትሙት ይኸውላችሁ፣ ካሜራማኑ ጋር ለሚከፍለው ጥግ ድረስ ነው እየተንከራተት ያለው አለች። ና ሙባ ቼክ አድርጋት። እሺ
ምንም ድም ክፍት ይኸውልህ፣ ከከፋት እንኳን ግምጃዬ ከከፋት ማለት ነው። ስማ ሙባ ግምጃዬ ከከፋት ለ2 ደቂቃ ምድር እናጠፋለን። ሂድ አይደለም ጠይቃ እስኪ አየር ቀል የለም እናጠፋለን። ይህን ሰምተሚና በጣም ነው የሚፈሩኝ እናቴ ግን እንዴት አዩት? ዋና ቀደም በጣም ዋና እኔ አልችልም ነበር፣ አንተም አትችልም። እኔ ግምጃዬ ጋር ነበርኩኝና እንዴት እንደፈራሁ ግን አይኑ ማዕበል የሚመስለው አስበዋል። ትክክል ዝቅ አሁንም እላቸው አንድ ነገር ልንገራቸው። አሁንም እዚህ ውስጥ ይሄ የአምለው ምንም አውቀው ነገር የለም። እኔ እህቴን ነው የምወዳት። በእሷ የመጣችሁን ሁላችሁንም አውቃቸዋለሁ። ሰዓት ይስተካከላል። ፋፊዬ ትክክል። ለምን መሰለሽ አሁን ዩቲዩብ ላይ የሚለቀቀው ሰዓት ትክክል አልነበረም። አጣዳፊ ለእናንተ ቶሎ ነገሩን ዛሬ ተቀርጾ ነው ዛሬ እንዲተደርጎ እግዚአብሔርን የተፖሰተው። እናቴ ትሙትን ይኸው ዛሬ ምሽቷ ትንጋለች። ዛሬ ተቀረጸ፣ ዛሬ ተደርጎ ተፖሰተላችሁ። ለምን ለእናንተ ቶሎ መድረስ አለባት እና አካውንቷም ቶሎ ቪው እንትኑ ሰብስክራይብ ማድረግ አለበት። በዚሁ አጋጣሚ እውነቱን ስንነግራችሁ እኔ የራሴ ዩቲዩብ ቻናል ያለኝ ሰው ነኝ፣ ዩቲዩበር ነኝ። ትክክል። ግን አሁን ቅድሚያ ሰጥቻለሁ። እዚህ ድረስ መጥቻለሁ። ባህር ዳር ድረስ የመጣሁት ለእሷ ነው። የእሷን ነገር የማሳደግ ስራ እየሰራን ስለሆነ ቅድሚያ ለእሷ ሰጥተናል። ከዚህ በኋላ ደግሞ ሁላችንም በአብሮነት እናድጋለን። ዩቲዩብ ቻናል ከፍቷል። ዩቲዩብ ቻናል የእሷ ይደግ እንጂ የኔ ግሪ ብላ በቃ ሁላችንም ሀሳባችን ያ እና ምንድን ነው አሁን ልነግራችሁ የምፈልገው የእሷ ጠንካራ ብርቱ እህቶች አላችሁ። እናቴ ትሙት ለምን መሰላችሁ? እናንተ እንደምታስጨንቁ ማንም አስጨንቅ ሚዲያ አይቻልም። የእሷ ብርቱ እህቶች ናቸው ከኛ በላይ። እኛ አብረን አጠገቧ ልንኖር እንችላለን፣ ግን እየደውላችሁ አይዞሽ በምትፈልጊ ሁሉ ከጎንሽ ነን የምትሉ አዋቂና የዋ ቅን የሆናችሁ እህቶች አላችሁ። አሁንም ልባችሁን አይቀይር። ሚዲያ ነው። ትንሽዬ እሷን ጋር ስታደርጉ እኛ ደግሞ ማለት ነው 100% ጓ አርገን ዘውድ አርገን ቀጭ እዚህ ጋር እረፉ እንዲነካለ ስትሉ እኛ እንዲህ እናደርጋለን። እናንተ እንዲህ እኛ እንዲህ። አሁንም እንዲህ ከደገማችሁ እኛ ደግሞ እንዲህ ይዘጋላ። ላይ ባለፈው እንደዚህ ይዘጋ ሌላ እንዳትዘገብ እና ሳቃችን ናፈቀኝ። ማርያምን በጣም ናፍቆኝ ነበር። ኮስት ግባ ምናምን ስትሉ ግን ይኸው ገባሁላችሁ። አሁንም እላለሁ እወዳችኋለሁ። ነገም እላለሁ እንወዳችኋለን። ነገ ክፍል 3 ይለቀቃል። ክፍል 2 እንዴት አያችሁት? ኧረ ኮኮባዬ የኔ እናት እንዴት አያችሁት? ክፍል 2 በጣም ቆንጆ ቪዲዮ መሰለኝ። ነገ ራሱ በጣም ዋጋ የተከፈለለት ብነግራቸው ልንገራቸው። በነገራችን ላይ እየሰራን ያለ ነው ዩቱብ አይደለም፣ ፊልም ነው። ክፍል አለ። ማቴሪያል ማነስ ሊሆን ይችላል እንጂ የመጀመሪያ የግምጃዬ ፊልም ነው። ክፍል 1 ተለቋል፣ ክፍል 2 ተለቋል። እስከ ክፍል 5፣ 6፣ 7 ሊያልቅ ይችላል። አሁን ግን ክፍል 2 ተለቋል። እሱን ኮፒ ሊንክ አድርጉላት ምናምን። እኔ እሺ ቆይ፣ ሰበር ዜና ነው እኮ ችግር የለም። ሰበር ዜና ፋሚሊ ችግር የለም። በጣም ያምራል እና እስኮከባይ ሰበር ዜና አለን። 1600 ሰው አሁን እሺ አሁን ሰበር ዜና ይነገራቸው። የንግስቷ አካውንት ላይ ባለ 4 ቀን ዘግቶባታል። ዋና አካውንቷን ምንም እንዳይመስላችሁ እንደዚች እንዳትቆጥሩ። እችት አንተ ይሄ ራሱ ውድ ነው። እኔ ላስቀምጣ ለወረኛ የኔ ጥፍር ቆሻሻ ይሻላል።
አስቀመጥኩት ሚስጥር ኬስ ውስጥ። ምንም እንዳይመስላችሁ። ምንድን ነው ዋናው ነገር በሁለተኛው አካውንቷ ትገባለች። ችግሩ እኮ እሱ ነው። እና ያው ምንም ነገርኳችሁ ፋሚሊ። አካውንቷ አንደኛው ለ4 ቀን ላይቭ ነው የዘጋባት። በሁለተኛው አካውንቷ ልትገባ ነው። 1600 ሰው አላችሁ። ምንድን ነው ዋናው ነገር ልክ እሷ ሁለተኛው አካውንቷ ላይ ስትገባ የለም ይሄ 1600 ሰው እዛ ሄዶ ደቅ ከጠጠኛም ጭምር ካብታብ እያደረገ እየገባ ላይት ያበረበት ስለ እናቴ ትሞት። ስለዚህ አስደንግጧት እስኪ ለምን መሰላችሁ? የእናንተ ናፍቆት ማርያም በጣም ነው ናፈቋት እና ላይቭ ላይ ብዙ ሰዓት ከእናንተ ጋር አላወራችም፣ አልተጫወተችም። ሶ በሁለተኛ አካውንቷ ትገባለች። ምንድነው እዛ ግቡና አሁን እዚህ ጋር ሌላ ስም ጽፉ ማለት ነው። ስማ ትጻፉብኝ ዘግቼ እንዳልወጣ ምድረ ቅዘና። እኔ ለላይቭ ልጫወት ነው የገባሁት በጥራቃ ሀጠራው ኩኩኒያም የእንጭቅ ልጅ እና ምንድን ነው ዋናው ነገር እኔ አልወድም፣ እኔ ጭንቅ አልወድም። በነገር አረ እህቴ አምጭሙ እንትኑን ሙይት አድርጋቸው። መጡም አይጠቅሙኝም፣ ሄዱም አይጠቅሙኝም። እኔ አባ ኮስትር ስነሳ እናቴና አባቴ የበላይ ዘለቅ ቃል ነበረብኝ። ሌላ ማንም አልነበረም። ጀምራሽ ሚቱን አንሹ። መጡም ሄዱም አይጠቅሙንም፣ ቀሩም አይጠቅሙንም። እና ምንድን ነው እንደዚህ ንግግር መንገርገር አይመችም። ዛሬ በጣም ላቃጥል ነበር የገባሁት፣ ግን ምን ያደርጋል አካውንቷን ለ4 ቀን እንትን አሉባት። አሁን ምንድነው ሁለተኛ አካውንቷን